ጫፍ ጋዩ ሞልቷል ከኔ ደጃፍ ሁሉም ይነሳ ብለው ባንድ ላይ እንሳብ ጋዛኑ ሄጀለስ የኔ ገዝስባት ሀያቅም ፍላጀለስ በቃ መረታት ላርገው ራታታት ሳቢ መቀማት እንኳን ደህና መጣ ብለው ወደ ጨዋታው መጥቻለሁ። ናምዴናችሁልኝ ሂዳይስ ኪችን ነኝ። ዛሬ ደግሞ ይዤላችሁ የመጣሁት በጣም ቀላል የሚጣፍጥ ፓንኬክ አሰራር ነው። እንደምትወዱት ተስፋ አደርጋለሁ። በመጀመሪያ አንድ እንቁላል ሳህናችን ላይ እናደርጋለን። 2 የሾርባ ማንኪያ ስኳር አድርገን አንድ ላይ በደንብ እንመታዋለን። በመቀጠል 1 ኩባያ ወተት እንጨምራለን። ቫኒላ ለጣዕም እናደርጋለን። ቫኒላ ፈሳሹንም ፓውደሩንም መጠቀም ትችላላችሁ። በመቀጠል 1 ኩባያ ፍርኖ ዱቄት፣ 1 የሻይ ማንኪያ ቤኪንግ ፓውደር እናደርግና አንድ ላይ እንመታዋለን። ዱቄቱ በደንብ ከተዋሃደልን በኋላ 2 የሾርባ ማንኪያ ዘይት እናደርግበታለን። በደንብ እንቀላቅለዋለን። በመቀጠል በእንደዚህ አይነት እቃ እንገለብጠዋለን። እቺ እቃ ከሌላችሁ የኪሎ ማሸጊያ አይነት ላስቲኮች ላይ አድርጋችሁ ጫፉን በትንሹ መብሳት ትችላላችሁ። ከዛ መጥበሻችን በመካከለኛ ሙቀት ላይ አድርገን ሊጣችንን በዚህ መልኩ እናደርጋለን። ሊጡ እንደዚህ ጠፈፍ ሲልልን ቀስ አድርገን እንጠቀልለውና 1-2 ገልበጥ እናደርገውና እናወጣዋለን። ከዛ ፓንኬካችን እስኪቀዘቅዝ እንጠብቃለን። ከላይ ክሬም እና ቸኮሌት እናደርጋለን። እንደ አማራጭ ስትሮበሪ ጃም መጠቀም ትችላላችሁ። ምንም ደግሞ ካልፈለጋችሁ ፓንኬኩን ብቻውንም ብታቀርቡት በጣም ነው የሚጣፍጠው። እናንተም ሰርታችሁ ሞክሩት። ስለተከታተላችሁ ከልብ አመሰግናለሁ። አስተያየታችሁን ጻፉልኝ። የምሰራቸው አዳዲስ ቪዲዮዎች እንዲደርሳችሁ ከፈለጋችሁ ሂዳይስ ኪችንን ፎሎ ማድረግ አትርሱ። በሌላ ስራ ቪዲዮ እስከምንገናኝ ቻው።